ንብረትና ፍቅር አብሮ አይሄድም። ምን ማለት ነው? ቢኖር ጥሩ ነው። ፍቅር ውስጥ ፍቅር ኖሮ መሰረቱ ፍቅር ሆኖ ከዛ ግን ቤተ መኪና ማንንም አይጠላም እኛም አንጠላም ቢኖር ከሌለስ ግዴታ አይደለም። አብረህ እየኖርክ የምታመጣው ንብረት ነው አይደለ? ብዙ ጊዜ ይፈልጋል። አይ ቲንክ ቤትም መኪናም ይሄ ለያሟላህ ለመምጣት ማለት ነው ባለንበት የኢኮኖሚ እንትን ኤግዛክትሊ። ስለዚህ ያው ሴቶች አንዳንዴ ቤት መኪና ምናምን አይተው ይገቡና ኑሮውን አያገኙትም። ሰውየው ወይ በጣም ቢዚ ሆነና ጊዜ አይሰጣቸው ወይ ኦቨር ኮንትሮሊንግ ይሆናል ሰውየው። በቃ እንዴት ነው ንብረቱን ብለው ነው እንጂ ሰውየውን ብለው አይገቡም አብዛኞቹና ተቃራኒ የሆኑ ነገሮች ያጋጥሙናል። በዛ ነው ልክ ደግሞ አንዳንድ ወንዶች አሉ ሚስትን እንደ አንድ ማሟያ አድርገው የሚያዩ ቤት ገዛው መኪና ገዛው ንብረት አሟልቻለሁ የቀረኝ ሚስት ነው። ስለዚህ ሚስት እንደ አንድ ቃናት ቤት ውስጥ የምትታየው ማለት ነው እንጂ እንደ አካለ አይደለም የምትታየውና አይ ቲንክ ሁለቱ ነገሮች የተምታቱብን ይመስለኛል። ስለዚህ ጀምረው ሁሉን አሟልታ ጀምረው ላይኖር ይችላል ቤትም መኪናም ግን አብረህ እየኖርክ የምታመጣው ነገር ነው አይደል? አዎ። ግን እንደ ወንድ ይሄን ነገር እንደ ወንድ ስትመለከቱ በጣም ከባድ ነው። አሁን ለምሳሌ እናንተ በቃ የሆነ ሰው ላይ ስትወዱ ወርፍ ትላላችሁ ምናምን ነገርና እንደው ምን ይባላል መሰለሽ ሴት ልጅ የእድሜ ቁጥር ነው ያላት። አሁን ለምሳሌ ትዳር ስትፈልግ ወይ የእድሜ ሄደብኝ ምናምን ነገር አይነት ችኮላ ነው ያለው። ለወንድ ልጅ ግን ሲሆን ፋይናንሻል ኢሹ ነው ያለው እና ለክም ለማግባትም ሲፈልግ ማግባትም ሲፈራ ትልቁ ኢሹ የሚሆነው ፋይናንሻል ነው እንዳልኩሽ ቤት መኪና። አዎ። እና አንዳንድ ጊዜ አረ ችግር የለውም ምናምን ቢባል እንኳን ለሴት ልጅ ለወንድ ልጅ በጣም አስፈሪ ነው የሚሆነው። ሁለቱም ኖሮ ፍቅሩ እንዳልኩ መሰረቱ ፍቅር ሆኖ ግን ደግሞ ንብረቱ ቢኖር በጣም ማንንም አይጣላም። ኦፍ ኮርስ። አዎ።